ኡስታዝ አዲስ ሰለምቴ ነኝና ሰላትን በስርዓት መስገድ አልችልም። ቪዲዮ እያየሁ ነው የምሰግደው እና ይሄ ነገር እንዴት ይታያል? አዲስ ለሚሰልም ሰው ፋቲሃንም ተሸሁድንም ካላወቀ እስኪያውቅ ድረስ ምን ብሎ ይሰግዳል ሲባል ሰሃባው የጠየቀው ጥያቄ መልስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጣና እኔ ቁርአን ማንበብ አልችልም፣ ከሰላቴ የሚያብቃቃኝን ነገር ያስተምሩኝ አላቸው መልእክተኛው። 5 ነገሮችን ያዛት። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። እነዚህ አዲስ የሰለሙ ሰዎች ፋቲሃን እስኪችሉ ተሸሁድን እስኪችሉ በቆሙበት ባጎነበሱበት ተሸሁድ አተህያቱ በተቀመጡበት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ካሉ ለነሱ ሰላት ነው። ፋቲሃን የቻለ ቀንስ በቦታው ፋቲሃን ይተካዋል፣ በሌላው ቦታ እስኪችለው ያ ሱብሃንአላህ ይቀጥላል። አተህያቱን የቻለ ቀን በቦታው አተህያቱን ይለቀዋል። ምናልባት ኦንላይን ከሆነ መጠይቀው ወንድም አብዱረዛቅን እዛው ላይ ጠይቀውና በፕራይቬት እኔ ስለ ሰላት ማስተምረው ትምህርቶች አሉኝ ለሱ ልክለትና ላንተ ያደርስልሃል ማለት ነው። እና በዚህ መልኩ መስገድ ይቻላል። እንደውም ሰሃቢዩ እኮ የዛኔ ይሄ ሲነገረው ጣቱን እንዲህ ያደረገ ነበር ሲያደርግ የነበረው 5 ሞላና ሀዛ ሊረቢ እንዴ ምንድነው የሁሉ 5 ለጌታዬ ነው አለ ማወድስበት ፈማሊ ለኔስ ምን አለኝ አላቸው። ከዛኔ እሳቸውም ሌላ እንዲህ ባለ ረቢ እግፍርሊ ምናምን ወርሐምኒ የሚለው ሲነግሩት ቆጠረና ልክ 5 ሲሞላ ይዞ ሄደ። ለጌታዬ 5 ማወድሰው ለራሴ የማገኘው ብሎ እና በዚህ መልኩ ማብቃቃት ይቻላል።